አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሰብስክራይብ፣ ሼር አድርጉ። አዳዲስ ቪዲዮ ለቅበታለሁ እና ዛሬ ምንድን ነው የምንሰራው ማለት ነው? መግሉብ እንሰራለን። መግሉብ ይባላል። እዚህ ጋር ያችሁ ዳሮች ስተካክያለሁ። ሄሉ መጣጥስ አለ። ሽፉ ይታያል። አሁን እንትን ስላለኩት ዘይቱ ግሏል ጨምራለሁ ማለት ነው። እኔ ዘይት በጣም እፈራለሁ ዘይት ጥሎብኝ። እንደምትታይታቸው በጣም ነው የምፈራው ዘይት ነው። ይፈነጫል፣ ውሃ ስለሆነ ይፈነጫል። እና ዛሬ መግሉብ እሰራለሁ። ይሄ ደግሞ ኩሳ ይባላል። ኩሳ ዘይቱ ብዙ ስለሆነ እንዳይጠበስ ማለት ነው። እና ዛሬ መግሉባን የምሰራው ገና ዶሮ እንትን አላረኩም። ዶሮ አላስተካከልኩም። አሁን ዶሮ ይሄን ድንች ከተፍ እናደርግና ማለት ነው እና አብረን ማለት ነው አይዋ ሸራተን አድርጉና እንዲህ ዘይት ስራትን ጨምርበት። ዘይት እንዳይጠፋ ማለት ነው። አንዲ በእንደዚህ መልክ በጣጥሶችን እንደዚህ ሸራተን እንዲያርጌ ማለት ነው ጠፈስ እናደርጋለን። ከዛ አይኒስም የሆነች አሻ ነው የሚሰራው ሰው ማለት ነው። ምንድነው የማደርገው? ስጋ ቆራርጣለሁ ምናምን ነገር። ከዚህ ግን ቪዲዮ እንዳይረዝምባችሁ ፈልጋለሁ። ቪዲዮን ግን እዩልኝ፣ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ። አሁን ስጋውን ቆረጥ እናደርጋታለን ማለት ነው። እቺን ቆረጥ እናደርጋታለን እቺን ማለት ነው። እቺን እኔ ቆንጆ ማለት ነው። ፎቶ አንሱኝ፣ ፎቶ አንሱኝ። ከዛ ማለት ነው ከዛ ማለት ነው አራት አደረኩት፣ ይታያችኋል። ከዛ እናጥበዋለን በጨው ምናምን ዝፍዝፍ እናደርገዋለን ማለት ነው። ጠብቁኝ። መገልበጥ አይቻልም ለካ። ጀመረው ደግሞ አያችሁ፣ ሌላ ሳያችሁ ዶሮዋን እንዲጨማምራታለሁ። ይታያችኋል ብዬ ገምታለሁ። እንዲጨማመርኳት አሁን ትንሽ ጠበስ አደርጋታለሁ። እንዲየገለባበትኩኝ ማለት ነው። እንዲየገለባበትኩኝ እጠብሳታለሁ ዲጃጇን ማለት ነው። ከዛ ሳልሳዬን ቅመሞቼን ጨመር አደርጋለሁ። ይሄ ትንሽ ጠበስ ካለ በኋላ ማለት ነው። እንዲጠበስ አደርገዋለሁ። ታያካሉ የገምታለሁ። እዚህ ጋር ድንች እዚህ ጋር ድንች ነው። ታያካሉ የገለብጠዋለሁ ብዬ ነበር። አይገለብጥም። የተረገመ ስልኩ አንዳንድ እኮ እንትን ይልበታል፣ ጡዝ ይልበታል ማለት ነው። ለማንኛውም መጨረሻ አሳያችኋለሁ። እሺ ውዶች፣ የኔ ውዶች እዚህ ጋር ደርሷል ማለት ነው። አያችሁ እንደ ኢትዮጵያ መረቅ ሆኗል። ተከን ብሎ በስሯል። አያችሁ አሁን ኩዳሩን ጠበስኩትን ኩዳር ጨመር አደርገዋለሁ። ከዛን ብስሚላ ኢንሻአላህ ትላላችሁ። የኢትዮጵያ ወጥ በልቻውን እዚህ ጋር ሽፍ ድስቱ ቅጥል እስከምትኑ ጥብስ ያደረኩት እዩዋት
አት የኢትዮጵያ መረቃት መስለም እዚህ ጋር እንጀራ ኖሮ በእንጀራ በበላሁት ወላሂ ላዚ እዚህ ጋር ሮዜ ተክተክ ያለ ነው። እዚህ ጋር ደግሞ እየጠበስኩትን ጨመር እናደርጋለን ማለት ነው። ቢስሚላህ ታያለች እኮ ጨመር እናደርጋለን ማለት ነው። ከዛ ከላይ ደግሞ ሩዝ ጣል እናደርጋለን። እሺ ይሄም እዩት ማሻአላህ እንዴት እንዳዋጋኝ እንጀራ ኖሮ በእንጀራ በበላሁት አልኩኝ እሷ እና አሁን ጨመር እናደርጋለን እናዋሄደዋለን። ኦኬ እሺ ክፎ አሁን ትንሽ ገልበጥ እናደርግና መረቁ ድንቹ እንድል እናደርገዋለን። እንዲዋሄድ ይባላል። እንድስማማ ይደረጋል። አሁን ተስማምተዋል። ይሄ አስማማዎት ማለት ነው። አሁን ደግሞ እነዚህን ኩባሮች ግልብጥ አደርጋቸዋለሁ። ሹፉ እዛ እነሱንም አስማማቸዋለሁ ማለት ነው። ከዚህ ከላይ ደግሞ ሩዙ ግልብጥ ይደረጋል ያለሽ። ከዛ አሁን ገልበጥ እናድርገው እስቲ ገልበጥ ነካ አድርገው መታ አያችሁ። ከዛ ደግሞ አያችሁ እንዲህ ነካ ዲጃጃ ወደ ላይ ገልበጥ አለች። እሺ በኋላ ደግሞ አሳያችኋለሁ። በኋላ ወይ ሴቲቱ ልታወጣው ከመጣችሁ ነው እንጂ ችግሩ ማለት ነው አሳያችሁ ነበረ። ለማንኛውም እዚህ ጋር ደርሷል። አሁን ትንሽ ይዋሄድና እሳት ተለኩሶበታል። ከስር እሳት አለው። ብስል ካለ በኋላ ያኔ መረቁ ሁሉም ነገር ከተስማማ በኋላ ከተዋሄደ በኋላ ሩዙን ነው ከላይ የምጨምረው እዚህ ጋር ማለት ነው። አሳያችኋለሁ። ለማንኛውም የኔ ውዶች አያችሁ አሁን ትክትክ እያለ ነው ሩዙ። ውሃውን ትንሽ መጠጥ ለማድረግ ሞክረዋል። ከዛ ምንድነው ማድረገው ሩዙ ጨምራለሁ ማለት ነው። አብሮ ይበስላል ማለት ነው። እሺ ያው አብሮ ይበስላል ማለት ነው። ታችሁ እንድናለብሰዋለን ማለት ነው። ከዛ እንትን ጨምርበታለሁ ከላዩ አልዋን የሚባለውን ጨምርበታለሁ። ከረር በሁለት አይነት ቢጫና ቀይ ነበረ። ቢጫ ወልቋል። እንዲህ ሁኔታው ይደረጋል። እሺ ተረታው ግን እና ከዛ እሳቱን ቀንስ አድርጌ ማለት ነው አብሮ እንዲዋሄድ እናደርገዋለን። እሱ ጨረስኩ ማለት ነው። ከዛ ድምድም እናደርገውና ከዛ በሞቄ ውሃ ጋር አድርጌ አልዋኑ ይሄ እንትኑን ጨማር አደርግበታለሁ ማለት ነው። ከዛ ምን ይባላል መግሉባ ይባላል ውዶቼ። ይሄው አልዋን ይሄ ሎን የሚባለውን ጨመርኩበት። ይሄ ይመስላል። ሱፍራ ላይ ነው ውዶቼ። አሁን እንዲህ ነው።